ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን። እስኪ ራስሽን አስተዋውቂልን። ሰላም ሰላም ወጥዬ ናችሁ? ሰላም አመሰግናለሁ። እንግዲህ ዛሬ ሰላም ራሷን አስተዋውቃልናለች። እስኪ በህይወት ገጠመኛም ሊሆን ይችላል ባላት ተሞክሮ 5 ጥያቄዎችን አዘጋጅቻለሁና እስኪ ጥያቄና መልሶቻችን ይኖራሉ። የትም እንዳትሄዱ ተከታተሉን። እስኪ ሰላም እነዚህን ጥያቄዎች ትመልሽልኛለሽ? 5 ጥያቄዎችን እንግዲህ እስኪ አንዱ መጀመሪያ እሺ በጓደኛ ተክደሽ ታውቂያለሽ ወይ ይላል ጥያቄው። እስኪ መልሽልን። እሺ እናመሰግናለን። አሁን ደግሞ ወደ ሁለተኛው አንደኛው ተመልሶላ ወደ ሁለተኛው እንድስኪ ስደት ላንቺ ምንድን ነው? ስደት ለኔ ጠንካራ ሴት አሁን ያለኝ ማንነት የሰጠኝ ስደት አንዳንድ ብዙ ነገር በጣም ብዙ ነገርና በዚህ አጋጣሚ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ የባለ ጊዜ ባለም የጸና ሰው ሆኖ ጀግና እንዴት ነው መቻሉስ እንዴት ወዴት ነው ስፍራ ሰጥቶ መኖሪያ ከፍቶኝ የቆየ አይመስለኝ ባይኖራለሁ የሚለኝ
ዘመን ራሴን